Apple, 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 Apple በዓለማችን ላይ እንደ አፕል አርማ ዝነኛ ተጽዕኖ ፈጣሪና አነጋጋሪ ምልክት ማግኘት እጅግ አስቸጋሪ ነው። በቢሊዮኖች የሚቆጠሩ ሰዎች በኪሳቸው በእጃቸውና በቤታቸው የሚያኖሩት ይህ የተነከሰች አፕል ምልክት ከጀርባው ምን ደብቆ ይሆን? ተራ የፍራፍሬ ስም ወይስ ዓለምን በሚስጥር ለመቆጣጠር የታቀደ ኮድ? ዛሬ የአፕልን ስም አመጣጥ፣ የአርማውን አስገራሚ የሴራ ትንታኔዎች፣ ማንም የማይነግራቸውን የዲዛይን ሚስጥራትና የበራውን አርማ ስውር ትርጉም በጥልቀት እንመረምራለን። አብራችሁን ቆዩ። የስሙ ሚስጥር ስልታዊ ወይስ ድንገተኛ? የኩባንያው ስም አፕል ተብሎ የተሰየመበት ምክንያት እንደ ኩባንያው ኦፊሳላዊ መግለጫ ከሆነ ስቲቭ ጆብስ በወቅቱ ይከተለው ከነበረው የፍራፍሬ አመጋገብ ጋር የተያያዘ ነው። ጆብስ ኦሪገን ከሚገኘው የአፕል እርሻ ተመልሶ በነበረበት ወቅት ለጓደኛው ስቲቭ ዋዝኒያክ ስሙን አፕል ብንለውስ የሚል ሐሳብ አቀረበ። ጆብስ ስሙን የወደደው ደስ የሚል መንፈስን የሚያድስና በሰዎች ዘንድ አስፈሪ ያልሆነ ስለነበር ነው። ሌላው ተግባራዊ ምክንያት ደግሞ በፊደል ተራ ኤ ስለሚጀምር በወቅቱ ግዙፍ ከነበረው አትሪ ኩባንያ ቀድሞ በስልክ ማውጫ ዝርዝር ላይ እንዲሰለፍ በማሰቡ ነው። ጆብስ ከመሰየሙ በፊት ሌሎች እንደ ማትሪክስ ወይም ፐርሰናል ኮምፒውተር ኢንክ ያሉ ስሞችን ቢያስብም አፕልን የመረጠው ግን ከልጅነቱ ጀምሮ የሚወደው The Beatles ባንድ የራሳቸው የሙዚቃ ኩባንያ ስም አፕል ኮርፕስ ስለነበር ለጥበብ ያለውን ክብር ለማሳየት ጭምር ነው። ነገር ግን የሴራ ተንታኞች እዚህ ላይ አያቆሙም። ብዙዎች እንደሚሉት አፕል የሚለው ስም የተመረጠው ለሰው ልጅ ዕውቀትን የሰጠውን የተከለከለ ፍሬ ለመወከል ነው። በዕብራይስጥ ቋንቋ አዳም ማለት ቀይ ማለት ሲሆን የመጀመሪያው አፕል አርማ ቀይ መሆኑ አጋጣሚ አይደለም ይላሉ። በመጽሐፍ ቅዱስ ታሪክ አዳምና ሔዋን እንዳይበሉት የተከለከሉትን የዕውቀት ፍሬ በቀመሱ ጊዜ አይኖቻቸው እንደተከፈቱ ሁሉ አፕልም በቴክኖሎጂው የሰውን ልጅ አይን ወደ አዲስ ዓለም ይከፍታል የሚል ስውር መልእክት አለው። ይህንንም ሐሳብ ይበልጥ አስፈሪ የሚያደርገው የመጀመሪያው አፕል ኮምፒውተር ለሽያጭ የቀረበበት ዋጋ ነው። በወቅቱ ኮምፒውተሩ የተሸጠው በ$666.66 ነበር። ይህ ቁጥር በዮሐንስ ራእይ ላይ የአውሬው ምልክት ተደርጎ የተገለጸ በመሆኑ የሴራ ተንታኞች ኩባንያው ገና ከጅምሩ ነባሩን ሃይማኖታዊና ማህበራዊ ስርዓት ለመናድ የታቀደ ሚስጥራዊ ተቋም መሆኑን ያሳያል ብለው በጽኑ ይከራከራሉ። ስቲቭ ዋዝኒያክ ቁጥሩን የመረጥኩት ለመጻፍ ስለሚቀል ነው ቢልም ተንታኞች ግን ይህንን ምክንያት አይቀበሉትም። ወደ አርማው ስንመጣ ደግሞ ታሪኩ ይበልጥ ይወሳሰባል። በ1976 ሮናልድ ዌይን የሳለው የመጀመሪያው አርማ ስር አይዛክ ኒውተን ከዛፍ ስር ተቀምጦ አፕል በራሱ ላይ ሊወድቅ ሲል የሚያሳይ እጅግ ዝርዝር የበዛበት ምስል ነበር። ምስሉ አንድ አእምሮ በባዕድ ሐሳብ ባህር ውስጥ ብቻውን ሲጓዝ የሚል ጥቅስ ነበረው። ነገር ግን ይህ አርማ በጣም ውስብስብ ስለነበር በ1977 በሮብ ጃኖፍ ተቀየረ። ጃኖፍ ዛሬ የምናውቀውን የተነከሰች አፕል ቅርጽ ቀረጸ። ኩባንያው አፕሏ የተነከሰችው ሰዎች ከሌላ ክብ ፍራፍሬ እንደ ቸሪ ካሉ ፍራፍሬዎች ጋር እንዳያደናግሯትና መጠኗን እንዲረዱ ለማድረግ ነው ይላል። መንከስ ባይት BITE እና የኮምፒውተር መለኪያ የሆነው BYTE ባይት ተመሳሳይ ድምጸት መኖራቸው ደግሞ ለዲዛይኑ ጥበባዊና ቴክኖሎጂያዊ ውበት ሰጥቶታል። በጣም አሳማኝና ዝነኛው የሴራ ትንታኔ የሚያጠነጥነው በታላቁ የሂሳብ ሊቅና የዘመናዊ ኮምፒውተር አባት ኦላን ቲዩሪንግ ላይ ነው። ቲዩሪንግ በሁለተኛው የዓለም ጦርነት ወቅት የጀርመንን የኢኒግማ ኮድ በመስበር በሚሊዮኖች የሚቆጠሩ ሰዎችን ሕይወት የታደገ ሊቅ ቢሆንም ግብረ ሰዶማዊ በመሆኑ ምክንያት ከፍተኛ ተቃውሞ ደርሶበት ነበር። በ1954 ቲዩሪንግ ሕይወቱ አልፎ ሲገኝ ከጎኑ በሳናይድ መርዝ የተነከረች አፕል ተገኝታ ነበር። የአፕል አርማ ያቺን የተነከሰች መርዛማ አፕል በመወከል ለቲዩሪንግ የተሰጠ ሚስጥራዊ ክብር ነው ተብሎ በሰፊው ይታመናል። ስቲቭ ጆብስ በአንድ ወቅት ይህ እውነት ቢሆን ደስ ባለኝ ነበር ማለቱ ለሴራው ትልቅ የጥርጣሬ በር ከፍቷል።
ሌላውና እኛ ክርስቲያኖች በጥንቃቄ ልንመለከተው የሚገባ አነጋጋሪ ጉዳይ የቀድሞው የቀስተ ደመና አርማ ከግብረ ሰዶማውያን LGBTQ+ እንቅስቃሴ ጋር ያለው ቁርኝት ነው። ብዙዎች አፕል ይህንን አርማ የተጠቀመው ገና ከጅምሩ ለዚህ ንቅናቄ መንገዱን ለመጥረግ ነው ብለው ያምናሉ። በተለይ የአሁኑ የኩባንያው መሪ ቲም ኩክ ግብረ ሰዶማዊ መሆናቸውን በይፋ መናገራቸው ይህ ነገር የታሰበበት ስውር አጀንዳ መሆኑን ያሳያል የሚሉ ወገኖች ብዙ ናቸው። እዚህ ጋር አንድ ታሪካዊ እውነታን ልብ እንበል። አፕል ይህንን ባለ 6 ቀለም አርማ መጠቀም የጀመረው በ1977 እንደ አውሮፓውያን አቆጣጠር ሲሆን የንቅናቄው መለያ የሆነው ባንዲራ ደግሞ የወጣው ከአንድ ዓመት በኋላ በ1978 ነው። ብዙዎች ይህንን እንደ አጋጣሚ ቢመለከቱትም እንደ መጽሐፍ ቅዱስ አማኝ ግን አጋጣሚ የሚባል ነገር የለም። ለሴራ ተንታኞች ይህ የሚያሳየው አፕል ገና ከጅምሩ የዓለምን የሥነ ምግባር እሴቶች ለመለወጥ ከሚሰሩ ሚስጥራዊ ኃይሎች ጋር እጅና ጓንት ሆኖ ሲሰራ እንደነበር ነው። ባንዲራው ሳይወጣ አርማው ቀድሞ መገኘቱ ኩባንያው ወደፊት የሚመጣውን ማህበራዊ ለውጥ ቀድሞ ያወቀ እንደነበርና ለዚያም አጃቢ እንዲሆን ተደርጎ እንደተቀረጸ ይታመናል። ይህንን አርማ የኮምፒውተር አባት ከሆነውና ግብረ ሰዶማዊ እንደነበር ከሚነገርለት ከኦላን ቲዩሪንግ አሳዛኝ ሞት ጋር ስናያይዘው ነገሩ ይበልጥ ግልጽ እየሆነ ይመጣል። በመጽሐፍ ቅዱስ ውስጥ ቀስተ ደመና የእግዚአብሔር የቃል ኪዳን ምልክት ቢሆንም አፕል ግን ይህንን ቅዱስ ምልክት ለሌላ ዓላማ በመጠቀም በቴክኖሎጂው አማካኝነት የሊበራል አስተሳሰብን በየቤታችን በስውር እየቀረጸ ነው የሚል ጠንካራ መንፈሳዊ ስጋትና የሴራ ትንታኔ ይሰነዘራል። ለዓመታት በማክቡክ ላፕቶፖች ጀርባ ላይ ደምቆ የሚበራው የአፕል አርማ ለኩባንያው የዲዛይን ውበት መግለጫ ቢሆንም ለሴራ ተንታኞች ግን ሌላ ትልቅ ትርጉም አለው። ተንታኞች እንደሚሉት ከሆነ ይህ መብራት ሉሲፈር ከሚለው ቃል ጋር የተያያዘ ነው። ሉሲፈር በላቲን ትርጉም ብርሃን ሰጪ ላይት ብሪንገር ማለት ሲሆን አፕል አርማውን እንዲበራ ማድረጉ ሰይጣናዊ ዕውቀትን ለዓለም እያበራ መሆኑን ያሳያል ይላሉ። በተጨማሪም ላፕቶፑን የሚጠቀመው ሰው አርማውን ማየት ባይችልም በሰውየው ፊት ለፊት ያሉ ሰዎች ግን የበራችውን አፕል በግልጽ ያያሉ። ይህ ደግሞ ተጠቃሚው ሳያውቅ ለአፕል ሚስጥራዊ አምልኮ ፕሮፓጋንዳ እየሰራ መሆኑንና የምልክቱ ብርሃን በሰዎች ላይ ተጽዕኖ እንዲያሳድር ታስቦ የተሰራ ነው ብለው ያምናሉ። ጆብስ አርማው በቴክኖሎጂው ጨለማ ውስጥ ብርሃን መሆን አለበት ማለቱ ለተንታኞች ትልቅ ጥርጣሬ ነው። የአፕል አርማ በዝምታ የተሰራ ስዕል አይደለም። የአርማው እያንዳንዱ ኩርባ እና ቅርጽ በሂሳብ ስሌት the golden ratio 1.618 የሚባለውን የተፈጥሮ ውበት መለኪያ የተከተለ ነው። ተፈጥሮ ውስጥ በአበባዎች በሰው ፊትና በጋላክሲዎች ውስጥ የሚገኘው ይህ ስሌት በአርማው ውስጥ መኖሩ አፕልን ለሰው አይን ፍጹምና ማራኪ እንዲሆን አድርጎታል። ይህ ሳይንሳዊ ስሌት ሰዎችን ሳያውቁት ወደ ምርቱ እንዲሳቡ የሚያደርግ ሰብሊሚናል ሜሴጅ ወይም ስውር መልእክት አለው ተብሎ ይታመናል። አፕል ቴክኖሎጂን ከሰው ልጅ ተፈጥሮ ጋር በማዋሃድ ሰዎችን በስውር የመሳብ ጥበብን ተጠቅሟል። በአጠቃላይ የአፕል ስምና አርማ ከአንድ የንግድ ምልክትነት ባለፈ የሳይንስ፣ የሃይማኖት፣ የፖለቲካና የፍልስፍና መገናኛ ሆነዋል። የኒውተን የስበት ህግ፣ የቲዩሪንግ ሞት፣ የአዳምና ሔዋን ዕውቀት ወይስ የስቲቭ ጆብስ ቀላል የፈጠራ ሐሳብ? እውነቱ ምንም ይሁን ምን ያቺ የተነከሰች አፕል ዛሬም ድረስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ህይወትና አስተሳሰብ እየቀረጸች ትገኛለች። አፕል ተራ ስም አይደለም፣ የአንድ ትውልድ መለያ፣ የፈጠራ ጥማትና ያልተፈቱ ሚስጥራት ጥምረት እንጂ።